አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የኔ ቤተሰቦች እንዴት ናቸው? አልሐምዱሊላህ እኔ ደህና ነኝ። ዛሬ ማሳያችሁ የአይቤ አሰራር ነው። እዚህ ጋር እንደምታዩት ሮብ ነው። በሮብ ነው የምሰራው። ያው በወተትም መስራት ይቻላል። ወተቱ ያኔ ሐሊቡ ማለት ነው። በሱ ሎሚ ስታስገቡበት በወተትም መስራት ትችላላችሁ። እኔ ብዙ ጊዜ የምጠቀመው ይሄ ሮብ ነው። አሁን አሰራሩን አሳያችኋለሁ፣ ግን ከዚህም በፊት ሰርቼ ያለ ዛሬ ደግሞ ላሳያችሁ። እዚህ ጋር ያዘጋጀሁት 4 ኪሎ ሮብ ነው። እኔ በብዛት ስለምፈልግ ለአንድ ሰው ራሱ እንደውም ይሄ 1 ኪሎ በቂ ነው። 1 ኪሎ ይበቃል። እኔ ደግሞ ያኔ ለብዙ ሰው ስለምፈልገው 4 ኪሎ አድርጌዋለሁ። እንደምታዩት ከፍቼዋለሁ። ቆይ ላሳያችሁ። አሁን ስገለብጠው አሳያችኋለሁ። እንደምታዩት ገልብጬዋለሁ እና አሳያችኋለሁ። ቆይ ከዛም በኋላ በዚህ ባላችሁ ነገር በደንብ እንደዚህ ትመቱታላችሁ። በደንብ ትመቱታላችሁ። እኔ ሀላሳህና ትቺ ጨርሻለሁ። ከዛ እንጥደዋለን። በነገራችን ላይ ይሄ ወተት ጨምር ያደምን ያኔ ባትጨምሩ ችግር የለውም። ካላችሁ ትንሽ ቀጠን እንደሌላችሁ መጨመር ትችላላችሁ። እኔ ካለኝ እጨምራለሁ፣ ከሌለኝም አልጨምርም። ከጨረስን በኋላ አብረን እናያለን። አሁን እዚህ ጋር ጥጅ ያለው ሳልነግራችሁና እንትኑን ማለት ነው። እሳቱን በጣም ቀነስ ታረጉታላችሁ። ጋዙን በጣም ትከድኑትና በጣም ቀነስ ታረጉታላችሁ። መጀመሪያ ላይ ትንሽዬ ጋል ካለ በኋላ በጣም ነው መቀነስ ያለባችሁ። ካልተቀነሰ የሆነ ወዲያው ይንተከተክና ብዙ አይወጣውም። ኦልሬዲ ነው ጥጅ ያለው ሀላስ። እዚህ ጋር ደግሞ ዳቦ ልጋግር ነውና ላቦካ ነው። አሁን እዚህ ጋር 2 ኪሎ ዱቄት አለኝ። ያው ዘይቱን አልፈልገውም፣ ከፈለኩ ማስገባለሁና እዚህ ጋር ደግሞ ቤኪንግ ፓውደር አለ፣ ዘይት አለኝ፣ ጨው፣ ጥቁር አዝሙድ ወይም ደግሞ በአረብኛ ስሙ ጠፍቶኛል፣ ምን እንደሆነ አላውቅም። እዚህ ጋር ደግሞ ካሜራ አለኝ። ካሜራ እኔ 2 ነው የምጠቀመው፣ ቶሎ ስለምፈልገው 2 እጠቀማለሁ። እዚህ ጋር ደግሞ ያው ስኳር አለኝ። እዚህ ጋር ደግሞ ትንሽዬ ኒዶ ጨምራለሁ። ኒዶ ወይም ደግሞ ሐሊብ ያኔ ፓውደር እጨምራለሁ። በነገራችን ላይ ካሜራው ለግሉ ለብ ባለ ውሃ ትንሽ ጊዜ ኮፍ እስኪል ድረስ ብታቆዩት አሪፍ ነው። እኔ ደግሞ ያው ያልቸኮልኩ ሰዓት አቆየዋለሁ። ከተቸኮልኩ ደግሞ ዝም ብዬ እንትን እለዋለሁ። እንትን አይደለም። ስኳሩን ያው በነገራችን ላይ እኔ ብዙ ጊዜ አልለካም። እናንተ ደግሞ ያው ለዱቄቱ መጠን መለካት ትችላላችሁ። እዚህ ጋር ቤኪንግ ፓውደር ትንሽዬ እኔ ወፈር እንዲልልኝ አያችሁት። ቤኪንግ ፓውደሩ ስጨምር ወደ ኩፍ አላያችሁት፣ ካሜራው ማለት ነው። ጨው አረጋለሁ። ጨው ደግሞ መጥናቸው አድርጉ። እኔ 1 ማንኪያ ተጠቅማለሁ። እኔ በትልቁ 1 ማንኪያ ተጠቅሜያለሁ ጨው እና ዘይት ጨምራለሁ። እናንተ መጥኑ። እኔ ብዙ ጊዜ አልመጥንም። መጥናችሁ ስጨምሩ አሪፍ ነው። በትልቁ ማንኪያ 4 ኒዶ አስገብቻለሁ። ያው ካሜራ ለመያዝ አልተመቸኝም፣ አስገብቻለሁ። ከዛ ጥቁር አዝሙዳችን እናረጋለን። እኔ ትንሽ አብዝቻለሁ፣ ለ2 ኪሎ ስለሆነ ነው። 2 ኪሎ ስለማቦካበት አብዝቻለሁ። ሁሉም አንድ ላይ ጨማመርኳቸው። ጥቁር አዝሙድ ከላይ አላረግም። ብታረጉበት ያምራል ለከረሩ፣ ግን እኔ ብዙ ጊዜ ከስር ነው የምጠቀመው። አንድ ላይ ነው የምጨማምራቸው እና አሁን ዱቄቱን እጨምራለሁ። እንደምታዩት ዱቄቴን ጨመርኩኝ። ያኔ ብዙ ጊዜ በወንፊት ይነፋል፣ ግን እኔ አልነፋም። ዝም ብዬ ነው የማረገው።
እዛ አብኩቼ ያሳያችኋለሁ ውዶቼ። ልናቡካ ነው እዚህ ጋር ያው ከፈለጋችሁ ዘይት እየተጠቀማችሁ ከፈለጋችሁ ውሃ እጃችሁን እያስነካችሁ በደንብ እሽት ታረጉታላችሁ። እኔ አሁን ያው በደንብ ዳቦ በነገራችን ላይ የሚፈልገው ጊዜም አይወስድም፣ ቶሎም እንዲበስል ምን ማድረግ አለባቸው? በደንብ ማሸት ይፈልጋል። ስታሾት በቃ ጊዜም አይጨርስም፣ ቶሎ እንትን ይላል፣ ቶሎም ይቦካል፣ ቶሎም የመብሰል እድሉ ሰፊ ነው ማለት ነው። አሪፍ ነው እና እናንተ ዳቦ ስታሹት በደንብ ስታሹት ቶሎ እንትን ይልላችኋል፣ ይበስላል ማለት ነው። እና አብኩቼ ላሳያችሁ ውዶቼ። ከስንት ጊዜ ማሸት በኋላ አሽቼ ጨርሼ ያለው አሁን በቃ ኮፍ ሲል ያው ከጋገርኩ በኋላ አሳያችኋለሁ ኢንሻአላህ። ቪዲዮ እንዳይረዝምብኝ ዳቦዬም ስጨርስ አይቤም ስጨርስ አንድ ላይ ቀርጻለሁ ኢንሻአላህ። እና አበረታቶኝ፣ አዲስ ጀማሪ ነኝ። ሰብስክራይብ አድርጉኝ፣ ሼር ላይክ አድርጉልኝ። በላይክ ጀምሩት እስኪ እና አመሰግናለሁ።